መጨረሻና አራተኛው መጽሐፌ የአርቲስቶች ገጠመኝ የሚል ነበር። ከቨሩ በእንደዚህ አይነት ሁኔታ ነበር ያዘጋጀሁት። አጋጣሚ ሆኖ አላማረኝም ብሎ አሳታሚው በራሱ መንገድ ቀይሮት አላማረም ነበር በቃና ቆንጆ ግን ኮፒ ብዛቱ በጣም በጥሩ ሁኔታ ታትሟል። እንግዲህ አቤል ሰይፈ ነው ይሄን የሚያውቀው እንትን ያለውን ሁኔታ። የአርቲስቶች ህይወት እጅግ በጣም አሳዛኝ ነው። ገጠመኞቻቸው በጣም አስከፊ ናቸው። እዚህ መጽሐፍ ላይ የፍቅር ገጠመኞቻቸው አለ። የነ ጳውሎስ ኞኞ ምናምን የተለያዩ የነ ማሞድነህ ምናምን በሙሉ አሳዛኝ ገጠመኞቻቸው አሉ። መድረክ ላይ ገጠማቸው ገጠመኞች አሉ። ኢንተርቪው ሲሰራቸው ወይንም በሌላ ሰዎች ኢንተርቪው ሲሰሩ ይገርማል ብዬ ያስኳቸውን ነው አንድ መጽሐፍ አድርገን ነው የነበረው። ይሄን መጽሐፍ የታተመው በኮሮና ወቅት ላይ እቤት ሁሉም በየቤቱ ይዋል ሲባል የማስታወሻ ደፍተሮችን ሳገላብጥ ለምን ይሄንን ለመጽሐፍ አንሰራውም ብሎ በአቤል ሰይፈ አማካኝነት ያ እንደዛ ሆኖ ነው የተሰራው። መታሰቢያነቱ ይሄ እንትን መታሰቢያነቱ ለአርቲስቶቹ ለአሳዛኞቹ ኖረው ሳይሆን ሳይኖሩ ጥበብን ተጠብበው ላለፉት ነው። አንደኛ ዘውዱ ወርቅነህ አታላይ ነች ያቺ ልጅ አታላይ ነች በሚለውና ስፖርት ይስፋፋ በሀገራችን ይደግም መንደግ ለክብራችን በሚለው ዜማዎቹ በርካታ እንትኖች አሉት። በሱ ነው የዘውዱ ወርቅነህ የተስፋዬ ወርቅነህ ወንድም ነው። የአይምሮ እክል ገጥሞት ምዕራብ አካባቢ መርካቶ አብዶ በረንዳ ጫት ገረባ ሲሰባስብ ኖሮ በመጨረሻው ግን እዛው ቤተሰቦቹ ጋር ደብረ ማርቆስ ገብቶ ነው ያረፈው። ነፍስ ይማር ብያለሁ። ለሱ መታሰቢያ አድርገዋለሁ። አንዱ ሁለተኛ ተስፋዬ ወርቅነህ አረጥራኝ ጫካ አረጥራኝ ዱሩ በሚለው ካሴቱ ይታወቃል። ተስፋዬ ወርቅነህ ይህ ካሴት ከወጣ ከ4 ቀን በኋላ ቢሞትም ከዛ በፊት ግን ታሞ አልጋ ይዞ አርቲስቶች እያዋጡለት ብዙዎቻችን ለማሰባሰብ እየሞከርን ብዙ ነገር ተደርጎለት እንዲሁ ያለፈ ተሰቃይቶ በሆቴል አልጋ ላይ ማቆያ ያለፈ አርቲስት ነው። ሶስተኛ ደረጃ መታሰቢያ ያረኩት ለአንሙት ክንዴ ተርቦ ጎዳና ወጥቶ መገናኛ ብዙሃን ላይ ይሄን አርጌለት ሲሉ የራሳቸውን ደግነት ሊያወሩ የሱ የሆነውን ነፍቆት ለሞት የበቃ ዋሽንት ተጫዋች። አራተኛ ብዙዎች ግጥሞቹን እየወሰዱ ዘፍነው ጠግበው ሲያገሱ ለሱ ዋጋውን ነፍገው ተቸግሮና በብስጭት ብሎ የትም ለቀረው ገጣሚ ሙልጌታ ተስፋዬ አያሙሌ። አምስተኛ ደራሲ ክፍለ ኢየሱስ ግርማ ከጥላሁን ገሰሰ ጀምሮ ለበርካታ ትላልቅና አንጋፋ ድምፃውያን ግጥም ሲሰጥ ኖሮ 13 ዓመት አልጋ ይዞ ማቆ የሞተ ገጣሚ። ለነዚህ ሁሉ በቁጭት እየተረመጠመጥኩ መታሰቢያ የሆናቸው ዘንድ ይሄን አበርክቻለሁ። አመሰግናለሁ። በዚህ መጽሐፍ ውስጥ ምዕራፍ 2 የአርቲስቶች የፍቅር ገጠመኛቸው ይላል። የአርቲስቶች የፍቅር ገጠመኞቻቸው የመግቢያውን ተውትና ወደ ውስጥ ዘለቅ ብዬ አንድ የአንጋፋው ጋዜጠኛና ደራሲ ጳውሎስ ኞኞን የፍቅር ገጠመኝ ልንገራችሁ። አንድ ወዳጄ እባክህ ቀብር አለብኝና አብረን እንሄድ ሲለኝ ተከትየው ሄድኩኝ። እዛ ስንደርስ አየኋት። ደረቷን ገለጥ ብሏል። በቃ በደረቷ ተማረኩ። ያን የሚያምር ደረቷን በጣቶቿ እየደቃች እየጮኸች ታለቅሳለች። አይኔ ከደረቷ ላይ ሊነቀል ነው። አይደረት ቀልብ ያረፈባት ነፍሴም ወደዳት። ከቀብሩ ስነ ስርዓት በኋላ ቤታቸው መመላለስ ጀመርኩ። የአባቷ 40 እስኪወጣ ድረስ እየተመላለስኩ አስተዛዘንኩ። ቤተሰቡ በሞላ ይሄ ደግሞ ማን ነው በሚል አይነት እንቆቅልሽ ሲጠያየቁብኝና ሲጠቋቆሙብኝ ሰነበቱ። መጨረሻ ላይ ባልሆኝ የተገኘው ያቺ ደረቷ የማረከኝ ልጅ የዛሬዋ ባለቤቴ ነች ይላል። ነፍሱን ይማረውና ከመሞቱ በፊት ከአንድ ጋዜጣ ጋር ካደረገው ቃለ ምልልስ ውስጥ የወሰድኩት ነው።
ጋዜጣ ዕቃ ተጠቅልሎበት ከ15 ዓመት በፊት አግኝቼ ነው ይህን ገጠመኝ ማስታወሻ ላይ ያሰፈርኩት። አመሰግናለሁ።